አበሻቡ አበሻ ለአበሻ የሚገባው አብዛኛው ሳውዲ ነው። አበሻ ለአበሻ አብዛኛው ሳውዲ ነው። ዱባይ ግን ዱባይ አለ። እውነትሽ ነው። ሌላ ዜጋ ኧረ ናይጄሪያው የሚያገቡ አሉኝ። የዚህ ቤት ታሪክ ስንት ሰምተናል። ሱዳኒ፣ ናይጄሪያዊ ብዙ የተለያየ ዜጋ። ሳውዲ ግን ሌላ ዜጋ ሰምተን አናውቅም። ሳውዲ ግዳዩ ሌላ ዜጋ ያገባም። ሀቡ ማርያምን ነው የምልሽ። በጣም ጎበዞች ናቸው። እኔ በጣም ነው በቃ ምንም ነገር ቢሆን መማር አበሻ ነው አበሻ ነው አበሻ ነው በቃ አበሻ ነው። እዚህ ግን ሳውዲዎች ግን እንዴት ነው? አሪፍ ናቸው ማለት ነው። ከዱባይ ደግሞ የፍቅር ታሪካቸው ሲጣፍጥ የሳውዲ ይማይራሉ። ልክ የሳውዲ የፍቅር ታሪክ ሲመጣ ጋይስ አንድ ወሬ አልፈልግም ብዬ ተመቻችቼ ቆይ አንዴ ውሃ ላምጣ ምናምን ብዬ ዋተር ቦትሌን ውሃ ሞልቼ መጥቼ ተመስጬ እንዲህ እንዳልኩ ነው የሚሰማው። በጣም አፍቃሪ ናቸው። የፍቅር ታሪክ ለፍቅር የሚከፍሉት መስዋዕትነት ሴቶቹ፣ ወንዶቹ አይደሉም። ሴቶቹ ካፈቀሩ አፍቀረው እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ ደግሞ ጀግኖች ጥንካሬያቸው እርጉዝ ሆነው ሰው ቤት ይሰራሉ። ወልደው ታርሰው 20 ቀን ምናምን 30 ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡም የሳውዲ ያሉ ሴቶች በጣም እንደውም እዚህ ጋር ሀቡ ቆይ እንደውም አንድ ቀን ወደ አንቺ አመጣታለሁ አለች የአቤል እናት የምትባል መማርጌ። እኔ ባይኔ እያየኋት ትንሽዬ ልጅ ነበር የወለደችው። አሁን አድጓል ብታይ። እንደው ማርያምን እሷማን ብትናገር ደስ ይለኛል። አዝላ ነው የምትሰራው። ማርያምን ነው። ሳውዲ በጣም ጎበዞች ናቸው። ማሬ እዚህ እኮ ዱባይ እኮ ይኸው ትናንትና መሲ ብርጅቶ ስትጮህ ነበር አሉ። የተቆረጠ ቪዲዮ አይቼ ልጅ ጥላ ልጁን በባንዲራ ጠቅልላ ነው። የት ሀገር? ሻርጃ እዚህኛ ጋር ዱባይ። ሁለተኛ ጊዜ እኔ ኢማራት እያለሁም አንድ ጊዜ አንድ ልጅ ተጥሎ ተገኝቶ ነበር እና የኢትዮጵያዊ መሆኑ ታውቋል። በባንዲራ ጭራሽ አረንጓዴ ቢጫ ቀይ ባንዲራ ኢትዮጵያዊ ሀገር ባንዲራ ምን አውቃለሁ። የኢትዮጵያ ባንዲራ ነው። እርግጠኛ ነኝ ኢትዮጵያዊ እንደሆነ እንዲታወቅ ነው። ለምን ወደፊት ልትጠይቅ ትችላለች ልጇን። እኔ እንደውም የተቆረጠ ነው ያየሁት። ከዛ እንትን ያዟቸው አሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ። እኔ አልሰማሁም። ከዛ ይመረመራል። የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ዲኤንኤ ከልጇ ጋር ተመርምራ እሷም ሆነ እስር ቤት ትገባለች። ይህ ወንጀል ነው፣ ቀልድ አይደለም። በጣም ቢሞትስ ሳይደረስለት ቢሞትስ እንዴ? ማደጎ እኮ አለ እኮ መስጠት እኮ ይቻላል። መንግስት እጇን ስሞኑ የሚቀበላት በነፃ ልጇን ከሰጠችው ከምትጥለው ወስዶ ማደጎ ቤት አሳድጎ ያደርገዋል። እንዲዛ አክሴፕት ያደርጋል። በመጠለያ ደረጃ ሀቡ በመጠለያ ደረጃ የሌላ ሀገር ዜጋ ከሌላ ሀገር የተወለዱ ህፃናቶች ከ150 በላይ ያሉ መጠለያ ውስጥ ኤምባሲ እኮ አይደለም የምልሽ ሳርዬ